በሐዋርያት ሥራ ምዕራፍ 4 ከቁጥር 35 ላይ በሐዋርያትም እግር አጠገብ ያኖሩ ነበር፣ ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ይላል። እና የኔ ከማለት ወጥተን የኛ ወደ ማለት መሄድ ያለብን የሚሻለው ያ ነው። በቤተሰብ ውስጥ ለምሳሌ 7 አባላት ቢኖሩ እያንዳንዱ የራሱን ቤት ሰርቶ ከሚኖር በአንድነት ቢኖሩ እያንዳንዱ መኪና ከመግዛት በአንድ መኪና ለጋራ ቢጠቀሙ ነው የሚሻለው። እና ቤተክርስቲያን ወደደችም ጠላችም የጋራ ኑሮ ነው እንጂ የገለልተኝነት የብቸኝነት ኑሮ ለመኖር አትፈልግም። እና ሰውን በአቅራቢያችሁ ያለውን ሰውን ስትቀርቡትና እቃዎችን በአንድነት ስትጠቀሙ በጣም የሚገርም ደስ ይላችኋል በሚገርም ሁኔታ። እና ሁለት አይነት ሰዎች አሉ። አንደኛው ንብረት ለማከማቸት የሚፈልግ ሰው አለ። ሌላኛው ደግሞ ብቻ በምድር ላይ ለመቆየት ለመኖር ብቻ የሚኖር ሰው አለ። እና ከሁለቱ የትኛው ነው የሚሻለው? ሁለተኛው ነው የሚሻለው። እና ወታደር ለምሳሌ በህይወት ለመቆየት ለመኖር ብቻ ነው እንጂ ንብረት ለማከማቸት አይኖርም። ልክ እንደ ወታደር ነው መኖር ያለባችሁት። ምክንያቱም ህይወታችን በጣም አጭር ናት፣ እንደ እንፋሎት ናት። እና ንብረት ለማከማቸት ነው አብዛኛው ሰው የሚፈልገው። ንብረት ማከማቸት ትርፉ ድካም ነው። ከሰበሰብኩ አንዳችም አትቀምሳትም። እና በአንደኛ ሳሙኤል ምዕራፍ 15 ከቁጥር 20 ላይ ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔር በላከኝ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግን አምጥቻለሁ፣ አማሌቃውያንን ፈጽሜ አጥፍቻለሁ አለ። እና ዛሬም ብዙ ክርስቲያኖች ልክ እንደ ሳኦል ነው የሚናገሩት። እንደዛ በእግዚአብሔር ፊት ቀርቦ እንደዛ የሚናገር ሰው ካለ ዳኛው ኢየሱስ ምንድነው የሚያሳየው? ቀይ ካርድ ነው የሚያሳየው። ግን የእግዚአብሔር የልቡ ሰው የሆነ ዳዊት ምንድነው ያለው? በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ፣ አንተን ብቻ በደልኩ፣ በፊትም ክፋትን አደረግኩ ካለ በኋላ በዕፀ ብርጨኝ እነጻማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ ነው ያለው። እና አንተ ምንም እንኳን ደሃ ብታበላም የተራበ ብታበላም ማለት ያለብህ አደረግኩ አይደለም ማለት ያለብህ አላደረኩም፣ እኔ ክፉ አመፀኛ ሰው ነኝ ማለት ነው ያለብህ። አገልጋዮች እናንተ አገልጋዮች ወደ ሲኦል እንደምትገቡ እያሰባችሁ ነው ማገልገል ያለባችሁ እንጂ ወደ እግዚአብሔር ገነት እንደምትገቡ በድፍረት ማውራት የለባችሁ። እና ሲጀመር ማን ነው የእግዚአብሔርን ቃል ሁሉ የሰማ ከመንገዱም ወደ ግራም ወደ ቀኝም ፈቀቅ ያላለ? ከኢየሱስ ክርስቶስ በቀር። ግብዞች ግን እስከ ዛሬ ድረስ ምንድነው የሚሉት? የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔር በላከኝ መንገድ ሄጃለሁ ነው። ይህ ግብዝነት ነው።